ከቅዱስ ቁርባን እኮ መካፈል ፈልግ ነበር፣ ግን ከተካፈልኩኝ በኋላ ኃጢአት ብሰራስ በወድቅስ? አንዳንድ እህቶች ደግሞ በተለይ እነዚህ ሱሪ ምናምን የሚለብሱ ከሆኑ አይ እንዳለ ላይፍ ስታይሊን ቀይሮት ለምሳሌ ሙሉ በሙሉ እኮ ቀሚስ ምለብስ ነው የሚያደርገኝ ሙሉ በሙሉ እና ሌሎች ነገሮችን ሊያስቀምጡ ይችላሉ። እና ከዚህ ጋር በተያያዘ መልስ የሚያስፈልግ ከሆነ ምናልባት ለአንዳንድ ሰዎች ቢጠቅም አጭር ነገር ላስቀምጥ። በመጀመሪያ ደረጃ ሰው ከቅዱስ ቁርባን ተሳትፎ ወይም ተካፍሎ ኃጢአት ሊሰራ ይችላል። እኔ ማንም ሰው ቅዱስ ቁርባን ተካፍሎ ከዛ በኋላ ኃጢአት ምንም ጭራሽ ሳይሰራ ኖረ የሚባል ነገር የለም። ሰው ቅዱስ ቁርባን ወስዶ ኃጢአትን ሊሰራ ሊወድቅ ይችላል፣ ግን ወድቆ መቅረት የለበትም ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል። አያችሁ፣ ለምሳሌ በስጋ ውልደታችሁ በስጋ ተወልዳችኋል አይደል? ከእናት ከአባታችሁ በስጋ ውልደታችሁ ላይ አንዴ ትወለዱና ከዛ በኋላ ግን ምን ያስፈልጋል? ከተወለዳችሁ በኋላ ማደግ አይደል? በስጋ ለማደግ ምን ያስፈልጋል? ስጋዊ መብል ምግብ ያስፈልጋል። ልክ እንደዚህ ሁሉ በመንፈስ መወለድ አለባችሁ። ክርስቲያኖች ሁላችሁም በመንፈስ ተወልዳችኋል፣ ከውሃ እና ከመንፈስ። በዛ በጥምቀት ውስጥ የእግዚአብሔርን ጸጋ አግኝታችሁ ከላይ ተወልዳችኋል። ኦኬ። ስለዚህ አሁን እናንተ በመንፈስ ተወልዳችኋል። በመንፈስ ደግሞ ማደግ ያስፈልጋል። በመንፈስ ለማደግ ደግሞ ምን ያስፈልጋል? መንፈሳዊ መብል፣ እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። ሰው ቅዱስ ቁርባን የሚያስፈልገው ለምንድን ነው ከተባለ ቀስ በቀስ እንድናድግም ጭምር ነው። ስለዚህ በዚህ እድገት ውስጥ መውደቅ አለ፣ መነሳት አለ። እየወደቅን እየተነሳን የምናድግበት ነው። ሌላው ግን ሙሉ በሙሉ ላይፍ ስታይልንም ሊቀይረው ይችላል ብለው ለምሳሌ አንዳንድ እህቶች የሚያነሱት ቀሚስ ለባሽ ብቻ ሊያደርገኝ ስለሆነ እስቲ ወደ እንደዚህ አይነት ነገር ውስጥ ለመግባት ትንሽ ልቆይ አይነት ነገር የሚሉ ሰዎች አሉ። አይገናኝም። ምንድነው? ቀሚስን ብትለብሺ ይሄ ነው በጣም ሰውን በሚያሰናክል ደረጃ አታድርጊው። ሱሪን ብትለብሺ ልክ እንደዛው። በተለይ አሁን ደግሞ የምትለብሱትም ሱሪ የሆነ ባጊ ነገር አይደል ማለት ሰፋ ያለ ነገር ነው ፋሽን ሆኖ የመጣው። ስለዚህ አሁን እሱን ስላደረግሽ ከቅዱስ ቁርባን አያርቅሽም፣ ምንም ችግር የለውም። ቆንጂት ሄደሽ ወደ ቅዱስ ቁርባን መቅረብ ትችያለሽ፣ ከጌታ ስጋና ደም መመገብ ትችያለሽ፣ ነፍስሽን መመገብ ትችያለሽ፣ በመንፈስም ማደግ ትችያለሽ ማለት ነው። ሰው ጌታ በእኛ የሚኖርበት እኛም በጌታ የምንኖርበት ያ ታላቅ ሚስጥር ስለሆነ ከእርሱ ለመራቅ ብዙ ምክንያቶችን መደርደር የለብንም። ከቅዱስ ቁርባን የሚያርቀን ነገር ሱሪ መልበሳሽ አለመልበስሽ፣ ወይም የጥፍር ቀለም መቀባትሽ አለመቀባትሽ፣ ፀጉርሽን ነገር ማድረግሽ አለማድረግ እሱ አይደለም። እንደነዚህ ነገሮች የማያስፈልጉ ከሆነ ቀስ እያሉ ፊክስ የሚደረጉ የሚቀረፉ ናቸው። ይልቁንም ወደ ቅዱስ ሚስጥር ምናልባት መቅረብ የሌለብን አንደኛ እምነቱ ከሌለ ነው። ዋናው ነገር እሱ ነው። ያ ህብስትና ወይን የምርም የጌታ ስጋና ደም እንደሚል በቅዳሴ ውስጥ በመንፈስ ቅዱስ አሰራር እሱን ካላመነን እሱን እንመን። እሱ እምነት ግዴታችን ነው ክርስቲያንም እንደመሆናችን። ከዛ ውጪ የክርስቲያን አስተምህሮ ተቀበላችሁ ተጠመቁ፣ ከዛ በኋላ ኃጢአት ያለበት ሰው ካለ ንስሐ ይግባ፣ አለቀ። ንስሐ ገብቶ ብቻ ሄዱ መቅረብ ነው ወደ ቅዱስ ሚስጥር እና ምክንያቶችን መደርደር የለብንም። ዛሬ ማለትም ማክሰኞ ከምሽቱ 3 ሰዓት ላይ ደግሞ እንደዚሁ ላይቭ ገብተን የምንማማር ይሆናል። ስለ ክርስቶስ እንማማራለን። ፕላስ ደግሞ ፕሮቴስታንት የማንሆንባቸው ምክንያቶችንም የተወሰኑ ነገሮች ደግሞ ነግራችኋለሁ ስለሚያስፈልግ ይቆየን።